ብፁዕ አቡነ ኤፍሬም የሆሮ ጉድሩ አገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር አባታችን መጋቤ ሃይማኖት ቆሞስ አባ ቶማ ልሳን የዚሁ ታላቅ ክፍለ ከተማ ዋና ስራ አስኪያጅ፣ ይህንን ወቅት ታላቁ ኢትዮጵያዊው ሊቅ ቅዱስ ያሬድ ገብርኄር ብሎ ይህንን ቀን ይህንን ሳምንት ሰይሞልናል። አምስተኛው ሰንበት ላይ ነው የምንገኘው። የእግዚአብሔር ቤተሰቦች፣ ይህ ማለት ደግሞ በጎ፣ ቅን፣ መልካም፣ ታማኝ አገልጋይ ማለት ነው። እስቲ ሁላችሁ ይህን ቃል በሉ። በጎ በሉ፣ አገልጋይ፣ በጎ አገልጋይ። ይህንን ኃይለ ቃል ንጹሕ ባሕርይ መድኃኒታችን ኢየሱስ ክርስቶስ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ ባስተማረው ክፍል ላይ የተናገረውና ያስቀመጠው ምሳሌያዊ ትምህርት ነው። መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ገብተ ይመጽእ ከመ ሰራቂ እንደሚል ሊቃውንቱ ድንገት እንደሚመጣ አምላካችን እግዚአብሔር እንደሚቆጣጠርን የተማረበት ያስተማረበት ክፍል ነው። ይህንን ክፍል የ10ቱን ቆነጃጅት፣ የ5ቱን ጎበዞች ልባሞች፣ የ5ቱን ሰነፎች ታሪክ ከተረከልን በኋላ ቁጥር 14 ላይ ስንደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሌላ ምሳሌን ደግሞ ነግሯቸዋል። ይሄ ሳምንት በተቀበሉት መልካም ያተረፉ፣ መልካምን የሰሩ፣ የጌታቸውን አደራ የተወጡ፣ በተቀበሉት መክሊት መልካምን ሥራ ያልሰሩ ቀብረው የተገኙ፣ በአንጻሩም መልካም ለሰሩ ሽልማት፣ መልካም ለሰሩ ምስጋና፣ መልካም ለሰሩ መልካም ነገር የገጠማቸውና የተቀበሉበት፣ መልካም ላልሰራው ደግሞ የተነቀፈበትን ዕለት የምታስተምርበት ወቅት ነው ቅድስት ቤተ ክርስቲያናችን። ወገኖቼ፣ እኔና እናንተም ከሚመሰገኑት ወገን እንድንሆን መድኃኔዓለም እርሱ ይርዳ። ግን እንዴት ነን? ከሚያተርፉት ወገን ነን ወይንስ ከሚያባክኑት ወገን? በታማኝነት ከሚተላለፉት ከሚያገለግሉት ወገን ነን ወይንስ ደግሞ መታመን ካቃታቸው ወገን? ከሰነፎቹ ወገን ነን ወይንስ በርትተው ትጉሃን ከተባሉት ወገን? ከክፉዎቹ ወገን ነን ወይንስ ደግሞ በጎ ታማኝ ከተባሉት ወገን? የእግዚአብሔር ቤተሰቦች፣ ይሄ ትምህርት የሚዳስሰው የማይዳስሰው የማይነካው የሰው ፍጥረት የለም። እግዚአብሔር አምላካችን እርሱ እንዲያስተምረን የእግዚአብሔር ቅዱስ ፈቃዱ ይሁንልን። በአንድ ወቅት ወደ ሌላ አገር የሚሄድ አንድ ሰው ነበረ ብሎ ነው የሚጀምረው። ቁጥር 14 ላይ 3ቱን ባለሟሎች ጠርቶ እርሱ ሊሄድ ስለሆነ ወደ ሩቅ አገር የሚሄድ አንድ ሰው ባሮቹን ጠርቶ ለአንደኛው 5 ለሌላው 2 ለሌላውም 1 መክሊት ሰጥቶ እርሱ ወደ ሩቅ አገር ሄደ ይላል። 3 አይነት መሰረታዊ ነገሮች በዚህ መጽሐፍ ቅዱሳዊ ትርጉም ላይ አሉ። አንደኛው መክሊት ነው። ሁለተኛው ሰጪ ነው፣ ምዕመናን ባለ መክሊት ነው። 3ኛው መክሊት የተቀበሉት እናያለን። የመጀመሪያው ስጦታ ነው። ሁለተኛው መክሊትን የሰጠ ሰጪ ደግሞ አለ። 3ኛው መክሊቱን የተቀበሉ ደግሞ ተቀባዮች አሉ። የእግዚአብሔር ቤተሰቦች፣ መክሊት ስጦታን ያመለክታል። ስጦታ አይኮራበትም ምዕመናን። ስጦታ አያስመካም። የተሰጠንን በአደራ ተቀብለን ሰጫችንን እንድናስመሰግን እኛም ደግሞ በጎ ተብለን ስማችን እንዲጠራ የሚያስችል ሥራ እንድንሠራ አምላካችን እግዚአብሔር እርሱ ይርዳ። ስጦታው አቅምን ያገናዘበ ነው ምዕመናን። 5 የተሰጠው ሰው ዝቅ ብሎ 2 አልተቀበለም። 2 የተቀበለ ሰው ከፍ ብሎ 5 ካልሆነልኝ አላለም። አቅማቸውን የሚያውቀው የእነዚህ የባሮቹ ጌታ ለ3ቱም ያቅማቸውን ነው የሰጣቸው። ወገኖቼ፣
እኔና እናንተም ከአቅማችን በላይ አልተጠየቅንም። እንደነ ሰማዕቱ ቅዱስ ጊዮርጊስ በዚህ ዘመን በወፍጮ ተፈጩ አልተባልንም። እንደነ ሰማዕቱ ቅዱስ መርቆሬዎስ እንደነ ፕሉፓዴር የእግዚአብሔር ቤተሰቦች በአንገታችን ሰይፍ በደረታችን ጦር አስተናግዶ አልተባልንም። እንደነ ቅድስት ክርስቶስ ሰምራ በባህር ላይ ደግሞ ቆመን እስክንጸልይ ድረስም እሱም አይጠበቅብንም። ከኔና እናንተ የሚጠበቀው አቅማችንን የሚያውቀው እግዚአብሔር ለክቶ ሰጥቶናል። በጸሎታችን ታማኝ እንድንሆን፣ በቅዳሴው ሰዓት ላይ እንድንገኝ፣ ስጋውን እየበላን ደሙን እየጠጣን አምላካችን እንድንጠብቀው ግን ይህንን አደራ እግዚአብሔር ሰጥቶናል። በዚህ አደራ የእግዚአብሔር ቤተሰቦች ተጠንቅቀን የእግዚአብሔርን ለማመስገን የምንመጣ ስንቶች እንሆን? እነዚህ ሰዎች ሦስቱም አምስት ሁለት እንደገና አንድ መክሊት ተቀበሉ። የመክሊቱ ባለቤት ንጹሕ ባሕሪ መድኃኒታችን ኢየሱስ ክርስቶስ ነው። መስጠት ብቻ አይደለም፣ መቆጣጠርም አለበት። ምእመናን፣ እግዚአብሔር ወልድ ንጹሕ ባሕሪ መድኃኒታችን ኢየሱስ ክርስቶስ በጊዜው ይመጣል። ምን ሰራችሁ ሊለን ይመጣል። ቆጥሮ የሰጠንን ቆጥሮ ሊቀበለን ይመጣል። ለቅዱሳን የድካም ዋጋቸውን ሊከፍልላቸው ይመጣል። ቤተ ክርስቲያን አንድ የቀረላት ተስፋዋ መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ወገኖቼ ሁል ጊዜ የምትናፍቀው የቤተ ክርስቲያን ተስፋ ክርስቶስ ነው። እርሱ እንዲመጣ ዘወትር ማራናታ ትለዋለች። ልጆቿ በምግባር በሃይማኖት ቀንተውና ጸንተው እንዲኖሩ እያስተማረች ክርስቶስን ትጠብቀዋለች ቤተ ክርስቲያን። ወገኖቼ ይመጣል። ካህናቱን ምን ሰራችሁ ሊለን ይመጣል። አገልጋዮቹን ያጠመቃችሁት፣ ከኢአማኒነት ወደ እምነት የመለሳችሁት፣ በጠጠራጣሪነት የነበረውን በኑፋቄ ትምህርት የተወሰደውን ስንቱን ወደ ቤተ ክርስቲያን ወደ በረቱ አስገባችሁ ሊለን ሊቆጣጠረን ይመጣል። ወገኖቼ ይመጣል። እግዚአብሔር አምላካችን እርሱ ይመጣል። ግልጥ ሆኖ ይመጣል። ሁላችንንም የድካም ዋጋችንን ሊከፍለን፣ የበረታነውን ሊያበረታን ሊያጸናን፣ ደግሞ ደክመን በተገኘነው ላይ ሊፈርድብን ይመጣል። እርሱ ሲመጣ ቅን መልካም ሥራ ሰርተን እንድንጠብቀው መድኃኔዓለም ይርዳል። ወገኖቼ እነዚህ ሦስቱም መክሊታቸውን ተቀብለዋል፣ ሄደዋል። ሊነግዱበት ሊያተርፉበት ነው የታዘዙት። ደግሞም ከጊዜው በኋላ ቀኑ ሲደርስ መክሊቱን የሰጣቸው ያ ጌታቸው ባሮቹን ሊቆጣጠራቸው መጣ ይላል። ወገኖቼ ወዴት አደረጋችሁት? ወዴትስ አደረጋችሁት? አትርፋችሁ ከሆነ አምጡ፣ ደግሞም ከስራችሁ ከሆነ ንገሩኝ ሊል ሊቆጣጠራቸው መጣ። 5 መክሊት የተሰጠው ሰው ወደ ጌታው ቀረበና ጌታ ሆይ በእውነት ሮጬ ቀድሜ አስቤ ተሳክቶልኝ ነግጄ አትርፌ 5 አምጥቻለሁኝ፣ ስለዚህ 10ሩን እነሆኝ አለ። ጌታውም አመሰገነው። አንተ በጎ ባሪያ በጥቂቱ ታምነሃልና በብዙ እሾምሃለሁኝ አለው። በጥቂቱ ምን ብለሃል? ታምነሃልና። ወገኖቼ ባካችሁ በጥቂቱ እንድንታመን በብዙ መሾምም እንዲሆንልን መድኃኔዓለም ይርዳል። በጥቂቱ አልታመንም። ከወንድማችን ጋር ስምምነት ከእህታችን ጋር ፍቅርን አልመሰረትንም። በጥቂቱ አልታመንም። ወገኖቼ ያ መታመን በውስጣችን ተሸርሽሮ አልቋል። ለእርሱ ታምነን እንድንገኝ እግዚአብሔር አምላካችን እርሱ ይርዳል። 2 የተቀበለውም ወደ ጌታው ቀረበ። እነሆኝ እኔም እንደ በፊቱ 5 የተቀበለው ባለ መክሊቱ እንደተናገረው 2 ሰጠኝ ነበረ፣ እኔም 2 ደግሞ አትርፌያለሁ ብሎ 4 አቀረበ። አንድ የተሰጠው ሰው ግን ወደ ጌታው ቀርቦ የእግዚአብሔር ቤተሰቦች በነቀፋ ቃል መናገር ጀመረ። አንተ ክፉ ባሪያ እንደሆን ክፉ ጌታ እንደሆን ያልዘራኸውን ልሰብስብ፣ ያልበተንከውን ደግሞ ወይም ደግሞ ያልተከልከውን ልጨድ የምትል እንደሆን ካውቃለሁኝ። ስለዚህ ስትመጣ ያው የሰጠኸኝን እሰጥሃለሁ ብዬ ቀብሬው ነበረ፣ እነሆኝ እንካ ተቀበለኝ አለው። ድፍረቱን ተመልከቱ ምዕመናን። አልቻልኩኝም ማለት ያባት ነው። አቅም አጥቻለሁ ማለት መልካም ነገር ነው። ጉልበት አንሶኛል ማለት ጥሩ ነው። ንግዱን አላወቅኩበትም ማለት መልካም ነው። ወገኖቼ እኔና እናንተም እንዲሆነን ቅዳሴው ላይ ተገኙ እያለች ቤተ ክርስቲያን ትናገራለች። እየተገኘን ስጋውን ለመብላት ደሙን ለመጠጣት
ዛሬም የረፈደብን ትሕትናችንን የቀበርን ቅንነታችንን የቀበርን ፍቅራችንን የቀበርን መዋደዳችንን የቀበርን እኔ ብቻ ላሳር የምንል ሰዎች ሆነናል። በመክሊታችን የእግዚአብሔር ቤተሰቦች ያልተጠቀምን ሰዎች እንኖራለን። ስለዚህ ይሄንን ሰው እንዲህ ብሎ ተናገረው ይላል። አንተ እኔ እንዲህ አይነት ጌታ እንደሆንኩኝ በምን ታውቃለህ አለው። የእግዚአብሔር ቤተሰቦች ከዚህም በኋላ ጥርስ ማፋጨት ወዳለበት ወደ ክፉ ቦታ ውሰዱት፣ እንኪያስ ደግሞ ያለችውን መክሊት ተቀበሉና 10 ላለው ጨምሩለት፣ ላለው ይጨመርለታልና አለ። ላለው ምን ይልለታል? ወገኖቼ በረከታችን እንዲበዛ እግዚአብሔር አምላካችን ይርዳል። ጤናውን እንዲሰጠን እግዚአብሔር አምላካችን ፈቃዱ ይሁንልን። እርሱ ምስጉን የሆነ እግዚአብሔር ብቻ ነው። እርሱ አምላካችን እግዚአብሔርን በደስታ ውስጥ ሆነን እያገለገልነው እንድንኖር እርሱ እንዲረዳን ፈቃዱ ይሁንልን። ባጭሩ ነው የእግዚአብሔር ቤተሰቦች ለማጠቃለል ያህል ነው። 5 መክሊት የተሰጠው ሰው የእግዚአብሔር ቤተሰቦች የተቀበለውን ተጠቅሞበታል። እኔና እናንተም በተሰጠን ጊዜ ንስሐ ገብተን በፍቅር ተስማምተን ስጋውን በልተን ደሙን ጠጥተን እንደ ባለ 5ቱ እንድንከበር አምላካችን እግዚአብሔር እርሱ ይርዳል። የእግዚአብሔር ቤተሰቦች 5 የተሰጠው ወደ ጌታህ ደስታ ግባ ነው የተባለው። አንተ በጎ አገልጋይ ተብሏል 2 የተሰጠው። 1 የተሰጠው ግን ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ብሎ ነቅፎት ጭምር ስለነበረ ተፈርዶበታል። እኔና እናንተም እንዳይፈረድብን ቅን መልካም ሥራ እየሰራን እንድንጠብቀው አምላካችን እግዚአብሔር እርሱ ይርዳል። ባለ 5ቱ የሙሴ አይነት ነው። 5ቱን የኦሪት መጻሕፍት ስለጻፈ 5ቱ መክሊት በሙሴ ይመሰላል። 2ቱ የቅዱስ ጴጥሮስ ነው። 2ቱን መልእክታት ስለጻፈ ማለት ነው። አንዱ ደግሞ የይሁዳ መልእክትን ነው። ሰነፍ ነበረና 3 ዓመት ወንጌል እየሰማ አምላኩ እግዚአብሔርን በቅርበት ሆኖ እያገለገለ መኖር ሲገባው የሰማውን የእግዚአብሔርን ቃል 3 ዓመት ሙሉ የሰማውን የእግዚአብሔርን ቃል ቀብሮ የተገኘ እንደ ይሁዳ አይነት ነው። ምዕመናን እኔና እናንተም በጆሮአችን የሰማነውን በልባችን አመዛዝነን መልካም ሥራ እንድንሰራ አምላካችን እግዚአብሔር እርሱ ይርዳል። በበጎ ነገር እንድንኖር ፈቃዱ ይሁንልን። ወገኖቼ ብቻ አይደለም፣ ደግሞ 5 ግብራት ለምእመናን ተሰጥተዋል። አንደኛው የምእመናን የእግዚአብሔር ቤተሰቦች የተወከልንበት እንዲህ ነው የሚለው። አንደኛው ጾም ነው። 2ኛው ጸሎት ነው። 3ኛው ስግደት ነው። 4ኛው ፍቅር ነው። 5ኛው ትሕትና ነው። ምዕመናን ንጽሕና ነው። የማይጸልይ የእግዚአብሔር ቤተሰቦች መክሊቱን ያባከነ ነው። የማይጾም መክሊቱን ያባከነ ሰነፍ ሰውን ይመስላል። የእግዚአብሔር ቤተሰቦች በፍቅር የማይመላለስ መክሊቱን ያባከነ ነው። ከርኩሰት ጋር አብሮ የሚኖር ሰው ንጽሕናውን በእድፈት የቀየረ ነው። ወገኖቼ እነዚህን ሀብታችንን እንድንጠቀምባቸው መድኃኔዓለም ይርዳል። ሃይማኖት፣ ፍስሐ፣ ምግባር፣ ትዕግስት፣ ትሕትናና ተስፋም ከዚሁ ጋር አብረው የሚሄዱ ናቸው። በጎ አገልጋዮች እንድንሆን መድኃኔዓለም እርሱ ይርዳል። በቤታችሁ ባሎች ታመኑ፣ በቤታችሁ ሚስቶች ታመኑ። ልጆቻችሁንና እናንተ ራሳችሁን ለመንፈሳዊው ክብር የምታበቁ እንዲሆን መክሊት ሰጥቶናል እግዚአብሔር። የእግዚአብሔር ቤተሰቦች መልካም የሆነውን አገልግሎት እናገልግለን። እናንተ የአባቴ ብሩካን የሚለውን ቃል እንድንሰማ መድኃኔዓለም እርሱ ይርዳል። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በጎ ምን ወገኖቼ በጎ አገልጋዮች እንድንሆን እግዚአብሔር አምላካችን እርሱ ይርዳል። እግዚአብሔር የተመሰገነ ይሁን። ማን አስተማረን? ማን መከረን? ማን ገሰጸ? ወገኖቼ ቃሉ የእግዚአብሔር ነው። የሚያስተምረው የሚመክረንም አምላካችን እግዚአብሔር ነው። መልካም በሆነ አገልግሎት እንድንመላለስ እርሱ እግዚአብሔር ይርዳል። ዛሬ በመካከላችን ቅድም መርሃ ግብሩን በሚመሩት አባት እንደተገለጠው ገዳማዊ ሕይወትን ለረጅም ዓመት ያሳለፉ በተለይም በታላቁ ገዳማችን በደብረ ሊባኖስ
ወንበር ዘርግተው ሊቃውንትን ካፈሩ አባቶች መካከል አንዱ የሆኑት ለጵጵስና ሲመረጡ መደበቅን እንደ ምርጫ የያዙ እረ ከኔ ይልቅ እነ ከሌ ይሻላሉ ብለው በብዙ ቀን በብዙ ልመና ወደዚህ ታላቅ ክብር የቀረቡ እረ በገዳሜ ላይ ብኖር ይሻለኛል፣ እንዲህ ያለው ነገር አይስማማም እባካችሁ ብለው አባቶቻቸውን ሲለምኑ የነበሩ ነገር ግን በብዙ ጸሎትና በብዙ አባቶች ልመና ወደዚህ ክብር የመጡ ታላቅ አባት ወደ ካቴድራላችን ሊባርኩን መጥተዋል። ወገኖቼ በረከታቸው ከሁላችን ጋር ትሁን። እስኪ አሜን በሉ። በኋላ ላይ ቆመው በመስቀላቸው ሲባርኳችሁ እግዚአብሔር አምላካችን በረከታቸውን ከእናንተ ጋር ያድርግ። የእግዚአብሔር ቤተሰቦች ብፁዕ አቡነ ኤፍሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቡኖ በደሌ ሀገረ ስብከት ሊቀ ጳጳስ ናቸው። እርሳቸው ገና በጵጵስና ሲሾሙ የተሰጣቸው ሀገረ ስብከት ምዕመናን ገጠሪቱ ክልል ላይ እንዲሄዱ ተደረገ። እንግዲህ ገዳማዊ ናቸው። በዚያ በገዳም ላይ ባሉ ሰዓት ወንበር ዘርግተው ሊቃውንትን ሲያስተምሩ ከነበረበት የተነሱት እናም ተወስደው በቅዱስ ሲኖዶስ መልካም ፈቃድ አዲስ ወደ ተቋቋመው ሀገረ ስብከት ተላኩ። ቡኖ በደሌ ሀገረ ስብከት ይባላል። ምዕመናን በዚያ ሲሄዱ የእግዚአብሔር ቤተሰቦች አብያተ ክርስቲያናት ተዘግተው እጅግ ብዙ ድጋፍና እርዳታ በሚያስፈልግበት ሰዓት እኛ አባታችን ገቡ። አገረ ስብከቱ አዲስ ስለሆነ ምዕመናን መንበረ ጵጵስናም የለውም። ይሄ ብቻ አይደለም፣ መምህራን ብዙ መመደብ ነበረባቸው። የተዘጉ አብያተ ክርስቲያናት መከፈት ነበረባቸው። ይህንን ለመስራት አንድ ብለው ተነስተው ብዙ አብያተ ክርስቲያናት ተከፍተው ርቀው የነበሩ በሌላው ምክንያት ሄደው የነበሩ ካህናት ወደ ሀገረ ስብከቱ ተመልሰው እርሳቸው ግን በሀገረ ስብከቱ ሲሄዱ የቀብር ቤት ውስጥ የእግዚአብሔር ቤተሰቦች እንዲያድሩ ተደረገ። በዚያ ሲሄዱ መልካም ቤት አልገጠማቸው እና መንበረ ጵጵስናውንም እንዲሰሩ የተቸገረችውን የገጠር ቤተ ክርስቲያንንም የአዲስ አበባ ምዕመን እንዲጎበኝ በማለት ቅዱስ ሲኖዶስን በማስፈቀድ ጭምር በየአብያተ ክርስቲያናቱ እየዞርን ቅስቀሳ እያደረግን የእናንተን አስራት በኩራት የእናንተን ስጦታ የእናንተን መባ ብፁዕ አባታችን እየወሰዱ ለገጠሪቷ ቤተ ክርስቲያን እያዳረሱ የተዘጉ አብያተ ክርስቲያናት እየተከፈቱ ይገኛሉ። ዛሬ ብፁዕ አባታችን የመጡት ለገጠሪቱ ቤተ ክርስቲያን እጃችሁን ዘርጉልኝ ሊሉ ነው። የት ላለችው ቤተ ክርስቲያን? የት ላለችው ቤተ ክርስቲያን? ገጠር ላለችው ቤተ ክርስቲያን ቡኖ በደሌ ሀገረ ስብከት ላይ ላለችው ቤተ ክርስቲያን ማደራጃ፣ ሀገረ ስብከቱን ማቋቋሚያ፣ ክርስቲያኖችን ማጽኛ፣ ወንጌል ማገልገያ፣ ስርጭቱን ለማገዝና ከፍተኛ ርብርብ እየተደረገበት ያለውን መንበረ ጵጵስናውንም ለማጠናቀቅ ብዙ ስራዎችንም ለመስራት ጭምር ዛሬ በፊታችን ብፁዕ አባታችን ቆመዋል። ወገኖች እንቀበላቸዋለን። እንቀበላቸዋለን የሚል እጁን ያንሳ። እንቀበላቸዋለን የሚል መደብ እጁን ያንሳ። ሁላችንም ከተቀመጥንበት እንነሳለን። ወገኖች ሁላችሁም ተነሱ። እግዚአብሔር ያክብርልን። ሁላችሁም ቆም ቆም በሉ። የማይቀርብ ሰው እንዳይኖር ሁላችንም በኪሳችን የያዝነውን ለዛች ለገጠሪቷ ቤተ ክርስቲያን ያቅማችንን እንሰጣለን። በጎደለበት እንሞላለን፣ ባነሰበት እናበዛለን። የገጠሪቷ ቤተ ክርስቲያንን እንጎበኛለን የምትሉ ወንዶች በዚህ በኩል ሴቶችም ደግሞ በዚህ በኩል እየመጣችሁ መስጠት ትችላላችሁ ማለት ነው። የሚቀር ሰው እንዳይኖር ለገጠሪቱ ቤተ ክርስቲያን ነው። እግዚአብሔር የአገልግሎት ዘመናችንን ይባርክልን። ይቅር ስላልከኝ ነው የእኔ መቆም፣ ደግሞ እንዳልፈርድ እርዳኝ፣ ደግሞ እንዳልፈርድ እርዳኝ በሰዎች ድካም። ይቅር ስላልከኝ ነው
የእኔ መቆም ደግሞ እንዳልፈርድ እርዳኝ ደግሞ እንዳልፈርድ እርዳኝ በሰዎች ድካም ሁላችንም መምህራን ብቻ ሳይሆን ሁላችንም እያንዳንዳችን መክሊት ተሰጥቶናል። በተሰጠን መክሊት ሰርተን አትርፈን ገብረ ምእመን እንድንባል ቅዱስ ፈቃድ ይሆንልን። ዛሬ ብዙዎቻችን በተሰጠን መክሊት ሳንሰራበት እየቀረን ሳናገለግል እየቀረን ሁላችን እያንዳንዳችን መክሊት አልተሰጠው የለም። ከሊቀ ጳጳሱ እስከ እመኑ ድረስ ሁላችን ባለ መክሊት ነው። በመክሊታችን ግን ልንሰራበት ይገባል ማለት ነው። ወንጌሉን ተምረን የማንሰራ ከሆነ የማንፈጽም ከሆነ ተግባራዊ የማናደርግ ከሆነ ያ ቃሉ ራሱ ዕዳ ሆኖ ሁር እንድሬ ያሰኘናል ማለት ነው። ወንጌሉን ሰምተን የምንሰራ ከሆነ የምንተገብር ከሆነ ግን ክብር እናገኝበታል፣ ጸጋን ገብረ ምእመን እንባልበታለን ማለት ነው። ስለዚህ ለዚህ ነው እናንተም ዛሬ በተሰጣችሁ መክሊት እጥፍ ድርብ አትርፋችኋል። እንግዲህ ታላቅ ደብር ከዛ ቀድሞ በስም በዝና ነበር አዲሱ ሚካኤል ሲባል እንሰማ በደብረ ገዳም። አምና ግን ደብዳቤ እንዲሁ ጠቅላይ ቤተ ክህነት አገረ ስብከት የጻፈውን ደብዳቤ ለማድረስ እዚህ መጥቼ ደብሩን አይቼ በጣም አድርቄ ያልኩት። ዛሬ ደግሞ ደብሩን ገብቼ አይቼ አገልግሎቱን ከሰዓታቱ ከማህሌቱ ቅኔ ማህሌቱ ሁሉ ስሰማ እኔ ደብረ ሊባኖስ አለ ደብረ ውስጥ እንዳደርኩ አድርጌ ነው የወሰድኩት ማለት ነው። አገልግሎቱ በጣም ልዩ ነው። ቤተክርስቲያን አይደለም የሚደነቀው፣ ህንፃው በጣም ግሩም የሚደነቅ ህንፃ፣ ዘመን ተሻጋሪ ህንፃ። አባቶቻችን ቀድመው አስበው አርቀው ለዘመን ተሻጋሪ ህንፃ ዛሬ አጭር አጠር መጠን ያለ ቢሰራው ዛሬ እንደገና አፍርሰን እንሰራ ነበር ማለት ነው። ግን በወቅቱ የነበሩ አባቶች የሚመሰገኑ ዘመን ተሻጋሪ የሚመሰል ህንፃ ሰርተው እናንተም እየተገለገላችሁበት ነው። አገልግሎቱ በሚገባ ሰዓታቱ ማህሌቱ በደንብ ነው። ቤተክርስቲያን ዋና ትልቁ ህንፃው ብቻ አይደለም፣ ትልቅ የሚባለው አገልግሎት ሲኖርበት ነው። መሪ ታላቅ አባት ሲኖርበት እንደነ መላከማዊ አይነት ታላላቅ አባቶች ሲኖሩበት ቦታው ትልቅ ይባላል ማለት ነው። እኔ በእውነት በጣም ተማርኬ ያደርኩት። እናንተም ታድላችኋል፣ ተመርጣችኋል፣ ተባርካችኋል፣ እግዚአብሔር ባርኳችኋል ማለት ነው። በእውነት ይህን ደብር እንደዚሁ ያሉትን አገልጋዮትን በአገልግሎት ይጠብቅልን። ምዕመናን እናንተንም እግዚአብሔር ጠብቃችሁ ባርካችሁ ባወጣችሁት እጥፍ ድርብ አድርጎ መድኃኒዓለም ይክፈልልን። እንግዲህ እንደተባለው እኔ ወደ ቡኖ በደሌ ከተመደብኩ 1 ዓመት ከ8 ወር ወይም 7 ወር አካባቢ የሆነ ነው። ቡኖ በደሌ ሀገረ ስብከት ከዚህ 500 ኪሎ ሜትር ላይ ርቀት ላይ የሚገኝ ቦታ ነው። ቡኖ ከጅማ ቀጥሎ ያለ ቦታ ማለት ነው። ከዛ ወደዛ አካባቢ የሚጓዝበት ሰዓት ከ10 ወረዳ መርጌታ የለው 3 ወረዳ ላይ ብቻ ነበር መርጌታ የነበረው። 3 ወረዳ ላይ ከ10 ወረዳ ሌላ ምንም መርጌታ የሌለው ማለት ነው። ከዛ ወዲህ ግን እኛ ከሰሜንም ከየትም ብለን 10 ወረዳ ላይ አንዳንድ መርጌታ ለ20 ቤተክርስቲያን አንድ መርጌታ ለ20 ቤተክርስቲያን ለ15 ቤተክርስቲያን ለ30 ቤተክርስቲያን አንድ መርጌታ ቀጥረን እንደዛ እንግዲህ በአንድ ወረዳ ውስጥ ከ20 ቤተክርስቲያን 2 ቦታ ሰው ካረፈ ያሉን ብቻ ነው ሄዶ ማገልገል የሚችለው። አንድ ሰው 2 ቦታ መሆን አይችልም። እንደዛ ነው እየተገለገለ ያለ። አብያተ ክርስቲያናቱ የከተማ ያሉት እንጂ በገጠር ጠቅላላ ማለት ይቻላል አንዳንድ ካህን ብቻ ነው። ሌላው ደግሞ ጨርሶ ምንም ካህን የሌለው ቤተክርስቲያን ምንም ካህን የሌለው ምዕመናኑ ዛሬ እናንተ ይህን የመሰለ ወንጌል እየተሰበከላችሁ ይህን የመሰለ ቅዳሴ እየተቀደሰላችሁ፣ እነዛ ግን ምዕመናን አጸደ ቤተክርስቲያን ውስጥ ቆመው ጸልየው የዕጣኑ መዓዛ የናፈቃቸው ምዕመናን አለ። የዕጣኑ መዓዛ ክርስትና በዓመት መንፈቅ የምነሳበት ሀገር ጨርሶ ክርስትና የሚያነሳላቸው ያጡ ምዕመናን የዕጣኑ መዓዛ የናፈቃቸው ምዕመናን እነዛ ወገኖቻችን ወንድሞቻችን እህቶቻችን አባቶቻችን ናቸው። ለነዛ ታዲያ እኛ ያልደረስ ማንም ይደርስልን? እኛን ሄደን ማገልገል እንችላለን፣ መንቀሳቀስ እንችላለን። ሄደን በምንንቀሳቀስበት ግን የተከፈተው አንድ ካህን ያለበት ቦታ ትርፍ ካህን ሄደን ስንሄድ ነዋየ ቅድሳት የለውም ውስጡ ዝም ብሎ ቤተክርስቲያን ሰርተው ሰው ያለው እንግዲህ 75% ሌላ ሃይማኖት ነው። ከዚህ ከጅማ ቀጥሎ የምትመለከቱት ሌላ ሃይማኖት ነው ያለው። ለአንድ ቤተክርስቲያን 10-15 አባወራ ቢበዛ 30 ነው በገጠር ላይ አባወራዎች አሉ ማለት ነው። ስለዚህ ብዙዎች አብያተ ክርስቲያናት ጽላታችንን ማንለቅም ወደሚገለገልበት ጽላት እንኳን እናምጣ መቅሰፍት እንዳያመጣ በግር ላይ ስንል እኛ እንጸልይበታለን እግዚአብሔር ካህን እስኪያመጣ ድረስ የሚሉ ምዕመናኖች አሉ። ቤተክርስቲያኖቻችን ጠቅሶ ቆጥሮ መንገር ይቻላል። እነዚህ የሚሉ ምዕመናንም አሉ የደረስኩበት እና እንደዚህ አይነቱን ቤተክርስቲያን እኛ ካልደረስላቸው
እኛ ካላገዝናቸው በእውነት እንደዚህ እንደ ሸዋ ሃይማኖት ኦርቶዶክስ ቢሆኑ ጠቅላላ ይጠፉ ነበር። በዛ አካባቢ ያሉ ጽኑዕ ናቸው በጣም በሃይማኖታቸው። ሌላ ተቀናቃኝ ሃይማኖት ስላለ ጠንካሮች ናቸው። እንጸልያለን፣ አጸደ ቤተክርስቲያን ውስጥ ቆመን እንጸልያለን፣ ጽላታችንን እናለግን። ቤተክርስቲያን እግዚአብሔር አገልጋይ እስከሆነ ድረስ እንጠብቃለን ብሎ ተስፋ የሚጠብቁ ሰዎች አሉ። በዚህ በእናንተ አዲስ አበባ ላይ ብንንቀሳቀስ ወደ 15 አብያተ ክርስቲያናት አሁን እሑድ ብቻ እንዲታጠን በአበል 5 ዓመት ወር ከከተማ ላይ እየላክ አበል እየከፈሉ ሄዶ አጥቦ መቅደም አልቦ መራል አስጣንቶ መቶ መለስ እንደዛ እያደረግን ያለ ነው ማለት ወደ 15 አብያተ ክርስቲያናት እንደዛ አድርገናል። እንደዚህ ለማጠን ራሱ በአበል ለመላክ አሁን ያልተዳረ ሰዎች አሉ፣ ያላገኙ ሰዎች አሉ፣ ሁሉ ለማስገደል ማለት። ስለዚህ ለእነዚህ ማድረግ ማለት ለእነዚህ መርዳት ማለት ራስን መርዳት ነው። ይሄ ነው ትልቁ ነገር። ገብረ መመን የሚያሰኘው ነው፣ በጎ የሚያሰኘው ይህን ማድረግ ነው። እነዛ ወገኖች ማገዝ ነው። ወገኖቻችን ናቸው። በዛ በገጠር ያሉ ነገር ስትዘጋ ይህን ይዘጋ ዳሩ ሲፈታ ማሉ ዳር ይሆናል ይባላልና፣ ስለዚህ ለዛች ቤተክርስቲያን ልንደግፍ ይገባል። ባለፈው በዚሁ በአዲስ አበባ ተጠናቀም ባንቀሳቀስን በለመነው እንደዚህ እንደላይ ከወንጌል እነ ሊቀራሻ አንዛው ተንቀሳቀስ በአዲስ አበባ በእናንተ በተገኘው በእውነት እናንተ የአዲስ አበባ ምናምን እናንተ ናችሁ ሰማዕት ዘንበል ማለት ይቻላል ማለት በእውነት የገጠሪቱ ቤተክርስቲያን በገዳማቱ በሰሜኑ በደቡቡ በኦሮሚያ በሁሉም ዙሪያ ጠቅላላ የአዲስ አበባ ቤተክርስቲያን እየተገለገለች በአዲስ አበባ ህዝብ ነው። በእውነት ታድላችኋል፣ ተመርጣችኋል። እኛ ልመና አይደለም የምንለምነው በረከት የምታገኙበት ነው። እነዚህ ነው ስመጣ ራሴ ተባርኬ እናንተን በረከት አግኝታችሁ ነው የምትሄዱት ማለት ነው። ስለዚህ ለነዛ ሰዎች ማድረግ ለነዛ ምናን ማገዝ መታደል መመረጥ ነው። ያላችሁን በነዋየ ቅድሳትን በጧፍም በዕጣንም ጧፍ ዕጣን ነዋየ ቅድሳት ማድረግ የምትችሉትን በዚሁ በደብሩ ምክንያት በመላከዊ በኩል ሊደርሰን ይችላል። አካውንቱን ያዙ። ዛሬ ነገም ተለወጣ እኔ አንድ ቀን እንኳን አሳጥናለሁ የተዘጋው ቤት የምትሉ ካላችሁ በዚህ በደብሩ ምክንያት ልታገኙ ትችላላችሁ። አካውንቱን ያዙና ያላችሁን አቅማችሁ 1 ብር ዋጋ አላት። በዛ 1 ብር ዋጋ አላት። 1 ብር 2 ብር 3 ብር ያቅማችሁን ሁላችሁ ለዛች ለገጠሯ ቤተክርስቲያን ልትራዱ ለማለት ነው። እንግዲህ ባለፈው እንደምትራጥለ ለልደትና ለጥምቀት አስቀድሰንላቸዋል። አሁን ደግሞ በእናንተ በሚሰበሰበው ለትንሣኤ ቢያንስ የተወሰኑት እንኳን መላባና ደስ የተወለደ ትንሣኤ እንኳን እንዲቀድስላቸው ለማድረግ ከእናንተ መሰበሰበው ካህናትን እየሰበሰቡ ያለ ነው። እንደገና ደግሞ ፊደል የሚያስቆጥሩ መምህራንን ወደ 16 መምህራን አስቀምጠናል። በየአጥቢያው ላይ መምህር ሳይሆን የተሻለውን ካህን ፊደል እንዲያስቆጥር ለድቁና ለቅስና እንዲያበቃ ወደ 16 መምህራን ከዚህ በእናንተ በሚላከው ነው። ሀገሩ እንዳልኳችሁ ትንሽ ህዝብ ነው ያለበት። ፐርሰንት የሚከፈልበት ሀገር ስብከት አይደለም። ለአንድ ቤተክርስቲያን እንደተባለው 10፣ 15፣ 30 በወራ ነው ያለ። ስለዚህ በዚህ ባንክ የሚሰበሰበው ወደ 16 መምህራን ፊደል የሚያስቆጥሩ ካህናት አስቀምጠናል። ወደ 15 ደግሞ ቤተክርስቲያን በአበል እየተንቀሳቀሱ አጥናው ምዕመናንን መክረው መለሱ አስቀምጠናል። ስለዚህ ለነዛ ወገኖች እንድትራዱ አደራ ለማለት ነው። በረከት የምታገኙበት ነው። አካውንት ቁጥር ያላዛቸው ሰው ያዙ። እንደገራችሁ አካውንት ቁጥሯን 1055 71 04 686 1055 71 04 686 የሀገረ ስብከቱ አካውንት ነው። በዚህ ማድረግ የምትችሉት ድጋፍ ባገኛችሁ ዛሬ ባትይዙ ባገኙት እንድታረጉ አደራ ለማለት ነው። በሰጣችሁት እግዚአብሔር አምላክ እጥፍ ድርብ አድርጎ መድኃኔዓለም ይስጥልን። እናንተ ቆጥራችሁ ሰፍራችሁ ሰጥታችኋል። የማይቆጠረውን የማይሰፈረው መድኃኔዓለም ይስጣችሁ። የጎደለ ቤታችሁን መድኃኔዓለም ይሙላልን። የረገጣችሁት ሁሉ ይለምልም። የጨበጣችሁት ይበርክትላችሁ። የእናታችን የቅድስተ ቅዱሳን ድንግል ማርያም ረድኤቷ አማላጅነቷ ቃል ኪዳኗ ከእናንተ ጋር ይሁን። መልአኩ ቅዱስ ሚካኤል ይባርካችሁ ይቀድሳችሁ። አምላክ አቤቱ ጌታ ሆይ ሕዝብህን አድር ርስትህን እንባ። አቤቱ ጌታ ሆይ ሕዝብህን አድር ርስትህን እንባ። አቤቱ ጌታ ሆይ ሕዝብህን አድር ርስትህን እንባ። ጠብቃቸው፣ ከፍ ከፍ ማድረጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም ዋጅሃት
ቤዛም ቢሆንካት ቅድስት ቤተክርስቲያን ጠብቃት። ለነገሥታትና ለመኳንንት ንጹሕ ለሆነ ሕዝብ ማደሪያ ዘንድ ጠራሃት። በዚህ ቅዱስ ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ የሕግና የሥራ ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ድምፅ የምትሆን የማረን ኢየሱስ ባለፈው ይቅር ይበላችሁ። በሚመጣው የሚጠብቃችሁ ለዘላለሙ። አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ ቅዱስ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተን ለርስተ መንግሥተ ሰማያት የበቃን የተዘጋጀን ያድርገን። 12 ጊዜ እግዚኦ መሐረነ ክርስቶስ ብለን እንጸልይ። ባለፈው ይቅር እንዲለን በሚመጣው እንዲጠብቀን እንደዚህ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔንም ወገኖችን ኃጢአት ይቅር በል። የማይሠራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ያሉ ምስለ ኩልክሙ ምስለ መንፈስከ ወበሰላም ሁሉ አይነ ለሰላይ በረከተ ድግዳው ለመልክ አነሰ ሁሉ ወራስ ወሰና ገረሳለ ኩረሰለ ደምረና ወሮዛ በመስጋው ደግሞ ከወራ ለሳይለ ወተከበረ በመስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ መንፈስ ቅዱስ